ሰላም እንዴት ናችሁ? እስኪ ይሄኛውን የቅንድብ አሰራር እያያችሁ ስለ ሜካፕ ወይም ደግሞ ስለ ኩሌ አንዳንድ ነገር ልበላችሁ። ከዚህ በፊት መጠቀም የነበረው ደረቁን ቡኒ ኖርማል የቅንድብ ኩል ማለት ነው። እሱን ነበር ስጠቀም የነበረው። አሁን ደግሞ ችኛዋ ጭቃዋ አሪፍ ናት በጣም ከብዛኛው ከደረቁ ኩል ከእንጨቱ ኩል ማለት ነው። ይሄኛው ቆይተው አሪፍ ነው ስላየሁት ነው እኔ ማለት 12 ሰዓት ሙሉ 24 ሰዓትም ይቆያል። እናንተ እንትን ካላላችሁት ካላጠፋችሁት ማለት ነው እንጂ ይቆያል። ኖርማል ነው። በተለይ ደግሞ ኮንሲለር የምትጠቀሙ አይነት ከሆነ ይቆያል። ኮንሲለር ደግሞ ሁለት አይነት ኮንሲለር ነው መጠቀም ያለባችሁ። ከቅንድባችሁ በታች ከከለራችሁ ትንሽ ነጣ ያለ ከላይ ደግሞ ማለት ከቅንድባችሁ በላይ ደግሞ መጠቀም ያለባችሁ ከከለራችን ጠቆር ያለ ሼድ ነው የምንጠቀመው ማለት ነው። እና ኮንሲለር ዋናው ጥቅሙ ምንድነው? ጽድት ያደርጋል። ቅንድብ በተለይ ቅንድብ ሲሰራ ጽድት ለማድረግ ነው የሚጠቅመው ማለት ነው። እና ኩላችን በቃ የተፈጥሮ ይዘቱን ቅንድብ እንዲመስል ያደርጋል ማለት ነው። እና አፍንጫችሁ ጋር ወይም ደግሞ ጫፉ ጋር ቅንድባችሁ እንደምታረጉት ሳሳ ነው ማድረግ ያለባችሁ። በማበጠሪያ ብጥር ታረጋላችሁ ማለት ነው። እና ይሄኛው ኩል እና ኮንሲለር እኔ ጋር ስለሚገኝ ኦርደር ማድረግ ትችላላችሁ። ሁለት አይነት እቺ ጭቃዋ ኩልና ኮንሲለሩም ሁለቱም አለ። ፋውንዴሽን ሁሉም አለ ማለት ማዘዝ ትችላላችሁ። ሁሉንም አይነት ያላችሁበት ድረስ ነው ማደርስላችሁ። እና ይሄንን ይመስላል እንግዲህ እዩትና አስተያየት ስጡኝ። እናንተም ትንሽ የካሜራ ችግርና የመብራት ችግር ስለገጠመኝ ነው እንጂ በጣም ነው የሚያምረው። እዩት። ፊት ለፊቱ በጣም ሳሳ ያለ ነው። ሙሉንም ሳሳ ማድረግ ይቻላል፣ ግን በቃ ፊት ለፊቱ ሳሳ ማድረግ ትችላላችሁ ማለት ነው። ቻው